እኛ በምንኖረው ወጥተን መግባት አልቻልም። ማፈናቀል ብቻ ሳይሆን አሁን ባለው ስትራቴጂ ነጋዴ የሚሰሩት በኮሪደር ምክንያት ቤታቸው ምናቸው ተነቅሎ ለሶስት ለሁለት ሰው እዚህ ካቢኔ ለሚመላለሱት ፎቶ ለመነሳት የተሰጠ ጎዳና ተዳዳሪነት መሆን። ለምሳሌ አዲስ አበባ ክልል ውስጥ የሚኖሩ ነዋሪዎች ባለው ደረጃ ባለው መስፈርት ሄደ ከዛ ቤት ፈርሷ ኮዬ ገብታል። ከኮዬ ደግሞ ትኖራለ፣ የተወሰነ ሰው ይኖራል። እዛ አዲስ አበባ ድምፅ መወዳደር እንኳን የመንግስት ስራ እንዳትቀጠር ኮዬ አውጥተዋል። ትመጣል ሀገር ላይ እንዳትኖር መወዳደር እንዳይችል ልወዳደር ስትል ይሄ ነገር አቦን ላይ ለሃል ያ መስፈርት ባልጠፍ ኢትዮጵያዊነት የሚመስጥ አስተሳሰብ ጊፍት እየሰጣችሁ ለቤቱ ጊፍት እየሰጣችሁ ይቅርታ፣ ጊፍት ስጡ፣ ታብታብ አድርጉ ፕሊዝ። ቲክቶክ ስጡ። ኢትዮጵያዊነት አስተሳሰብ እስካልመጣ ድረስ አንድነት የተማረ በሚችል ችሎታ እስከ ውድድር እስካልመጣ ድረስ የብሔር አስተሳሰብ ነገም ዛሬ መፍረስ አለበት። እነዚህ ሽፍታዎች 16 ሚሊዮን በሀገሪቷ ላይ የተሰማሩ ባላባቶች፣ እነዚህ ካድሬዎች፣ እነዚህ ሰዎች ህዝቡን ገና ለገና ይሸጡታል። ከመሸጣችን በፊት ተሽጠን መቼም ዛሬ ዓለም ባንክ ላይ እንደሰማችሁ የኢትዮጵያ ምንም መግዛት እንደማይችል እንደወደቀ ነው። ይሄ የሸጠ መንግስት አገር ለማይወድ ለፎቶ ብቻ የሚታገል በግድ ሁሉም ነገሮችን በግድ የሚፈልግ ነው የሚያስፈጽን መብትህን ዛሬም ከውጭ ያልተገዛው ለምትል በሀገር ዜጋ ተዘግተ አንተ ምንም ረግጬ ገዛሃለሁ የሚል ሰውዬ ቤት የፈረሰ ምን ፈርሶ እያየ ሞትን ፈርተ ምንኖር ከሆነ ነገም ዛሬም እኔ ካንተ ናት አልወርድም። ነገ ልጅ ምን በላ አትበል። ታገል ለነፃነት፣ ለህዝብ፣ ለክብር፣ ለእናት፣ ለአባት፣ ለወደፊት። አመሰግናለሁ። ቴንኪው። እኔ እዚች ላይ ትንሽ የቅድሟ ትንሽ ለማጥራት ያህል ማለት ነው። ለምሳሌ ወንድማችን አንድን አደረጃጀት አታንሳ ስትል ሰምቻለሁ እና ነገ ስርዓተ መንግስቱን ስትቀበል አደረጃጀት ግድ ያስፈልጋል። አደረጃጀት ይዞ የመጣው ደግሞ በዚህ ሰዓት ፋኖ ነው። በዚህ መሰረት ደግሞ ፋኖ ብለን መጥራታችን ግድ ይሆናል ማለት ነው። ሌላው ደግሞ እኔ አሁን ጥሪ እያቀረብን ያለ ነው። ከዚህ ምንድን ነው ነቢይ ደምሳሽ እንደጋበዘን ግብዣም ድፍን የኢትዮጵያ ህዝብ መነሳት አለበት። ለምሳሌ ወንድሜ ከላይ የተናገርከው የሌላ ጎሳ ተወላጅ ከሆንክ የስርዓቱ ተበዳይ ከሆንክ ምንድነው ማድረግ ያለብህ? አደረጃጀት መፍጠር። አንተ ዛሬ ዋጋ በከፈልክበት አንተን ማኔጅ ላድርግ የሚል የለም። ለምን ሚኪ እንደ ሚኪ ስትገልጸኝ አልሞት ባይ ተጋዳይ ተገድጄ የገባውበት ብሔርተኝነት እንጂ ከፍ ላይ ዘረኛ ልሆን አልችልም። እውነታው ይሄ ነው። ስለዚህ ግን ዘረኞች አልምሩም ብለው እያሳደዱን እያፈናቀሉን እየገደሉን ስለሆነ ነው እንጋፈጣቸው ብለን አደረጃጀት የፈጠር ነው ማለት ነው። አሁንም ድፍን የኢትዮጵያ ነፃነት ፈላጊ በሙሉ ወደዚህ ትግል መቀላቀል አለበት። ለምን ነገ ቀይህን፣ አካባቢን፣ ወረዳን፣ ክልልን፣ ዞንን እራስ ነው የምታስተዳድረው። መጦ ማንም የሚያስተዳድር የለም። ነገር ግን ይህ ዘረኛ ስርዓት በአንድም በተለያየ መንገድ እየበላን ስለሆነ ሁላችንም የነጩ የጥቁሩ የቀዩ በሬ ዕጣ ፈንታ ስለሆነ የኢትዮጵያ ወጣት በአንድነት መነሳት መቻል አለበት። በአንድነት መነሳት መቻል አለበት። ማንኛውም ማለት ነው። ሁሉ ተመችቶታል ማለት አይደለም። ለምን እየገደለን ነው፣ እያረደን ነው፣ በድሮን እየጨፈጨፈን ነው፣ ቀለም እየቀባ ልማት እያለማው ነው እያለ ታሪክ እያወደመ እያጠፋ ነው ያለ። ነገ ወዲያ የኦሮሞ ህዝብ ባይፈልገው እንኳን ሳይፈልግ ምን ለማድረግ እየሮጠ ነው? አገር ለመሆን እየሮጠ ነው። ቤተ መንግስት አልተገነባም እንዴ? ከዓመት በፊት ቤተ መንግስት እየገነባው ነው ብሏል። ያ ቤተ መንግስት ለምንድን ነው? እስከተሳካለት እየገደለ ይቀጥላል። ሳይሳካለት ሲቀር ደግሞ ምን ያደርጋል? ነገ ወዲያ ልክ ትፔሌፎች ከስልጣን ሲባረሩ አገር ሆነናል ብለው እንዳወጁት ሁሉ ኦሮሞማ የምትባል አገር ለመፍጠር እየሄደ ነው። የኦሮሞ ህዝብ ይቀበለዋል አይቀበለውም? ሁሉ ይቀበለዋል የሚል እምነት የለኝም። ነገር ግን ይህ ዘረኛ ስርዓት የራሱን ስልጣንና ጥቅም ለማስቀደም በዘር የጨቀየ በጥላቻ ውስጡ የቆሸሸ ስለሆነ ምን እያደረገ ነው? በህዝብ ተደብቆ የአማራን ህዝብ ጄኖሳይድ እየፈጸመ ነው። በተለያየ ቦታም በተራ የነጩ የጥቁሩ የቀዩ በሬ ዕጣ ፈንታ ነው። ደቡብ ይገባል። አሁን የደቡብ ተመችቶት ነው ተስማምቶት ነው። አዲስ አበባ እኮ እየተፈረ ሁለተኛ ዜጋው ነው እኮ ነው የሚኖር ያለ። ወላይታው በለው፣ ሲዳማው በለው፣ ጉራጌው በለው፣ ኦኬ አፋሩ በለው፣ ኮንሶ
ይህን ሁሉ ከኔ ውጭ ወደ ውጭ በኦሮሞ ህዝብ የተደበቀው የአብይ አህመድ ስርዓት መገርሰስ አለበት ነው። ይህ የወጣት አብዮት መቀጣጠል አለበት ነው ጥያቄው። ያ ከሀገር ተሰደ ከኢኮኖሚ ተፈናቅለ ባንክ ታግዶ ሁለተኛ ዜጋ ሆነ እንደ ጥጃ እየተጎተትክ እየታሰርክ ምትቀጥል ሀገር አትኖርም። ስለዚህ ሊያጨራርሰን ነው። ማንኛውም የኢትዮጵያ ብሔር ብሔረሰብ ምን ማድረግ አለበት እንዴ? አንተ ደና ለማደር ጎረቤት ደና ይደር የሚባል ነገር አለ። ስለዚህ አማራው ደና ካላደረ አፋሩ፣ ጉራጌው፣ ወላይታው፣ ኦሮሞው ደና ሊያድር አይችልም። የጊዜ ጉዳይ ነው እንጂ ሁላችን ይዞን ነው የሚጠፋ ነው የነቢይ ደምሳሽ ጥሪ ማለት ነው። ስለዚህ ይህን የነቢይ ደምሳሽ ፍቅር ሲዝም አብዮት ሁላችንም ተቀላቅለን የኢትዮጵያ ወጣት የት ነው ያላችሁ? አቅማችሁ የት ነው የሞተው እንዴ? አንዲት እናት እኮ በግፍ እየተገደለች ነው። አንዲት እናት በግፍ እየተደፈረች ነው። ህፃናት በድሮን እየተጨፈጨፉ ነው። ኢኮኖሚ እየተዘረፈ ነው። ከኢኮኖሚ ከንግዱ ዓለም የኢትዮጵያ ማንኛውም በለው እየተፈናቀለ ነው። ይህን አብዮት መቀላቀል አለብን ነው ጥያቄው። ያ ለዚህ ደግሞ እኔ ብቻ አይደለም ምስክር መሆነው። ይኸው ነቢይ ደምሳሽ ምንድነው የተባለ እንግዲህ እንደ ግለሰብ አንድ ግለሰብ ነው፣ ግን ስርዓቱን ለመገርሰስ ያደራጀው ትጥቅ የለው ስንቅ የለው፣ መሬቱን ቀምተው ባንኩን አግደው በየቦታው ሲንከራተት የነበረን ግለሰብ ስርዓቱን ለመገርሰስ ወረቀት ውስጥ ታዩት ነበር። ቅድም አይደለም የተደራጀን ኃይል ግለሰብን እንኳን ስርዓቱን ለመገርሰስ የተነሳ ኃይል ነው ብሎ ነው የሚነሳው ማለት ነው። ማነው ክስ የሚከሰው ማለት ነው። አስገብቶ ደግሞ ቶርች ነው የሚገርፍህ። ስሜና ነው የሚያወርድህ፣ ሞራልን ነው የሚከሸክሽ። እኔማ ያስነበብኳችሁ በፊት ከዓመት በፊት የታሰርኩበት ነው። የአሁኑማ ምንም አይታወቅም። የአሁኑማ ተውት፣ የአሁኑ አይነብም። የድሮ ነው እኮ የድሮ ነው። ይሄ ከዓመት በፊት ቀኑን አላሳያችሁ። አሁን በሻዕቢያ ነው የሚከሷቸው የነበረ። ነብያችን በደህና ጊዜ አመልጠዋል። ነብይነቱን ተጠቅሞ ጥሩ አድርገው ወጥተዋል ከሀገር። ማንም ወራ ግን ማንም ምንድን ነው ነገ ሁሉም ተሳዳጅ ነው። ቀኑን ተመልከቱት። ቀኑ መች መሰለ የሚለው ይሄ ቀኑ ራቅ ስላለ ንገረን። 2017 ባለፈው ማዕከል አካባቢ 2017 ማዕከል አካባቢ 5ኛ ወር ነው እንጂ ይህኛው የአሁኑማ ተውት። ነቢያችን በጣም እግዚአብሔር ነው ያዳናቸው። ለምን የሆነ አፋኝ ቡድን ተቋቁሟል። በቴዎርጌሳን የገደለው ተደጋጋሚ ጊዜ ነው የታሰርኩትና አባት ወርቤ ይባላል። ነበረ ስሙ ራስቸው ነው። አባት ወርቤ ይባላል። አባት ወርጌ የሚባል ቡድን ተቋቁሟል። አፋኝ ቡድን ከፈለገ ይገላል፣ ከፈለገ ቀጥቅጦ ይለቃል፣ ከፈለገ ደግሞ ያስራል። እንትና ማን ያፈነህ? አባት ወርቤ ነው ያፈነህ? አባት ወርቤ ገለጻ አድርግበት ስለ አባት ወርቤ። ኬሬ ነገኛ ነው ወይስ አባት ወርቤ ደግሞ መጣ? ከነገኛ ነው የሚባለው። ኬሬ ነገኛ ነው እንጂ በኦፒዲዮ ጊዜ ነው በባት ጊዜ ነበረው ነው። አሁን ኬሬ ነገኛ ኮነረገኛ ነው። ልክ ነው። ካልሆነ ያ ብራንችና ቅርንጫፍ የግል እስር ቤት አለው። ብዙ ነገር አለው። እኔ ስለዛ ብዙ ነገር አውቃለሁ። የሚመራው ደግሞ አዲስ አበባ አንድ ማንም የሚባል የሆነ ፀጉሩን የሚያሳድግ ልጅ ሁልጊዜ የማይመረቅ 5 ዓመት ከዛ የቆየ ልጅ ነበረ። ብዙ ትስስር አለው። በወቅቱ ኮምፕለን ብትንን አስረድተን ነበር። አሁን ስሙን ቀይሮ ከሆነ አላውቅም። እኔ የማውቀው ግን አባት ወርቤ በሚለው ነው። አለ አንዱም ታስሯል። ሰሞኑ አቤልን ያሳስረው ነው አንደኛው እሱ ነበር ታስሯል። በጣም ይገርማል። ጭምራላችሁ። እኔ እንደውም አሁን እኮ የሰማሁት መረጃ ራሱ ይሄ የደቡቡን ወጣት የገደለው ይሄ ኮሬ ነገኛ የሚባለው ነው የሚባል እውነት አለ። አሁን ያ ፍትህ ያላገኘው የቀጠቀጡት ሆቴሉ ላይ የገደሉት ኬሬ ነገኛ ነው የገደለው። ኮሬ ነገኛ ነው ያገደለው ይባላል። እስኪ ሂዱ ቪዲዮ ራሱ ወጥቷል። ፎቶውን አምጣው። የደቡቡን ወንድማችን ቪዲዮ ሊክ አድርጎ ወጥቷል። ከዚህ ያለው ሰው ይወቀው እንጂ እኛማ እናውቀዋለን። ያ የደቡቡን ወጣት ለምን ፈርጠም ስላለ ሰውነቱ ጥሩ ሆኖ ስላዩት እንግዲህ ገብተው በጠራራው ነው ገለውት የወጡ ማለት ነው። ለምን የደቡብ ልጅ ነው። ታዲያ የደቡብ ወጣት ምን እያደረክ ነው? የመኖርና ያለመኖር የህልውና ደረጃ በግለሰብ ደረጃ እንኳን ለምን ሰውነቱ ወፈረ ብሎ እየገደለ ምን እየጠበክ ነው ነው ጥሪው። ቀጥሉ፣ ሂዱበት። የደቡብ ወጣት በጣም በከፍተኛ ደረጃ ብን ውጊያ ላይ ራሱ ከፊት እያሰለፉ የሚያስብሏቸው የደቡብ ወጣት ነው እና
የደቡብ ልጆች እዚህ ላይ ትልቅ ፖለቲካ መስራት አለባቸው። ወንድሞቻችሁ አይሄዱ፣ እሳት ላይ ያጣሏቸው። ዙረው እናንተ ነው የሚያጠፏችሁ። ኦልሬዲ ከዚህ በፊት 26 ብሔር ብሔረሰቦችን አጥፍተዋል። በትክክል እኔ እንደውም አሁን ይሄ በጣም የዘረኛው የብልጽግና ስርዓት ምን ይላሉ መሰላችሁ? የጥይት ማብረጃ የምናደርገው የደቡብን ወጣት ነው። አሁን በደንብ እዩ። የአማራ ልጅ መከላከያ ነው እየገባ ያለ እንዲሁ ካድሬ ምናምን ነው እንጂ ከሆነም እዛው ክልል